የሚሸጡ ቦታና ቤት እየላችሁ መጥቻለሁኝ ወሎ ኮምቦልቻ እንዲሁም ደሴና ኬሚሴም አቀርብላችኋለሁ 200 ካሬ ነው ህጋዊ የማህበር ቦታ ነው ዋጋውን እነግራችኋለሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የተከበራችሁ ክብራትና ክብራን ውድ ቤተሰቦች ሁላችሁንም ሰላም ብያለሁ ዛሬ እጅግ በጣም ጥሩ የሆኑ ህጋዊ የሆኑ ቦታዎችን እየላችሁ መጥቻለሁ በተለይ እንምታዋቸው ቦታዎች ኮምቦልቻ ናቸው ከዩኒቨርሲቲው 4 ኪሎ ራቅ ብለው የማህበር ህጋዊ የሆኑ 200 ካሬ ቦታዎች ናቸው አንድ ነገር እዚህ ጋር ልንገራችሁና ዋጋው ልንገራችሁ ውጭ ላይ ምናልባትም ወደ ሀገራችሁ ሳትመለሱ ቆየት ያላችሁ እህት ወንድሞቼ በአስቸኳይ በቻላችሁ አቅም ገንዘባችሁን ቦታ ለመያዝ ሞክሩ ዛሬ ቦታ እየጠፋ ነው እየተወደደ ነው ይህ ቦታ ላይ ለምሳሌ አዲስ እንደተመራ 700 እና 800 ሺህ የነበረ ዛሬ 1.4 እስከ 5 ድረስ ደርሷል አሁን እዚህ 200 ካሬ ነው ህጋዊ ነው 1.4 እና እስከ 1.5 ድረስ ምርጥ ቦታዎች አሉላችሁ አሁንም ፈጥናችሁ መግዛት ይችላልላችሁ ቦታውን የምትፈልጉ ካላችሁ በስልክ ቁጥሬ አናግሩኝ ስልክ ቁጥሬን አስቀምጥላችኋለሁኝ አናግሩኝ ጥሩ ቦታዎችን አጋዛችኋለሁኝ አገር ቤት መጣችሁ አሁን በቅርብ ተመለሳችሁ ታቁታላችሁ የቤትን ችግር ኢትዮጵያ ላይ የቦታን ውድነትና ለመግዛት የቱናክል ከባድ እንደሆነ እናንተ ታቁታላችሁ መምከርም አያስፈልጋችሁ ማለት ነው እና ቤትም ከፈለጋችሁ ቦታም ከፈለጋችሁ ኬሚሴም ኮምቦልቻም ደሴም አናግሩኝ ይህ የምታዩት ቦታ ግን ኮምቦልቻ የማህበር ቦታ ነው ከወሎ ዩኒቨርሲቲ 4 ኪሎ ሜትር ሄዳችሁ ከፈለጋችሁ ደግሞ ወሎ ዩኒቨርሲቲ አካባቢም ቤቶች አሉ በርበሪ ወንዝ አካባቢም ቤቶች አሉ እንዳቅማችሁ ምርጥ የብሎኬት ቤት የእንጨት ቤት አሉ እንዳቅማችሁ ነው አቅማችሁን ትነግሩኛላችሁ በኢሞ ወይም ዋትስአፕ ላይ ብታናግሩኝ እናንተን ለማጋዛት ጃኢዝ ነኝ ልላችሁ ወዳለሁ እንዲሁም ወደ ሳውዲ አረቢያ እቃ እንዲመጣላችሁ የምትፈልጉ ካላችሁ አናግሩኝ ኪሎ አልሞላልኝምና ነው ለመጣ ተዘጋጀ ግን ኪሎ ሳይሞላ ያው እንዳልከስር ምክንያቱም እኔ እዛ መቀመጥ ስላልፈለኩ ቶሎ ለመመለስ ስለሆነ እዬ መሄድ ነው የፈለኩት እቃ ማለት ነውና በዛ አጋጣሚ ማስተዋቂያ ለስራ ብዬ ነው አናግሩኝ በርከት ያለቃ ካገኙኝ ቀዋሊ ነገም ተነጎዳም እናንተው ጋር ሳውዲ አረቢያ ደርሳለሁ ቃው 50 ኪሎ እና ከዛ በላይ ከሞላልኝ የምትፈልጉ በተለይ ነጋዴዎች ምናምን ሸራርጉላቸው የሚያዙ ካሉ ያው እየላቸው መጣል ሆይ ባም የፈለጋችሁትን ነገር ማለት ነው ህጋዊ የሆነ ነገር ህገወጥ ነገር መቼም ቢሆን አልመክራችሁም ቦታም ስትገዙ ህጋዊ የሆነ ነገር ብቻ ግዙ ይሄ የምታዩት ኮምቦልቻ ማህበር ቦታ ነው የደመቀ የሰፈረ ገና የሚደምቅ እጅግ በጣም ምርጥ ቦታ ነው ማህበር ደግሞ ታውቁታላችሁ በሺዎች ስለሆኑ የሚሰፍሩበት በጣም ትልቅ ማህበር ስለሆነ በጣም የሚደምቅ በጣም ትልቅ ከተማ የሚመረጥ ከተማ ነው እዚህ ላይ እንገዛለን የምትሉ ካላችሁ ይሄን ቦታ አይታችሁ እንድታናገሩኝ ደሴም ቤት እንፈልጋለን ካላችሁ ደሴ ላይ አናግሩኝ እንዳቅማችሁ ያው ውድ ነው ደሴ ላይ ምናምን አሁን ባዶ ቦታ ውድ ነው የምታውቁት ነገር ማለት ነው ባዶ ቦታ ውድ ነው ግን ቤት ተፈለጋችሁ እንደዛም ያው አቅማችሁ ከፍ ይያለ ከመጣ ደግሞ አናግሩኝ እንደውም ኮምቦልቻ ይሄ ማህበሩ ቦታ ያው ቀነስ ያደርጋል እኔ ሳይጨምርባችሁ እመኑኝ የዛሬ ወር ብደርሱ ቢያንስ 200-300 ሺህ ብር ጨምሮ ነው የምታገኙት ስለዚህ ቶሎ ለመግዛት ሞክሩ ልላችሁ እወዳለሁኝ ኢትዮጵያ ላይ ያለን የቤት ክራይ ችግርና የቤት ችግር እዚህ መጥቶ የኖረ ሰው ብቻ ነው የሚያቀው በኋላ እርግጠኛ በጣም ተመሮ ነው ከዚህ የሚወጣው ቤት ክራይ ላይ በተለይ አሁን ሰዓት ተመጥፋቱ ከመቸገሩ ብታገኙ እንኳን ሳምንት 15 መቀመጥ አትችሉም ውሃ ስታፈሱ ልጆቻችሁ ውሃ ፈሰሱ ለምን በር አለ ጊዜ ቆረቆራችሁ በጊዜ ምንድነው በጊዜ ግቡ ስንት ቤተሰብ ናችሁ ስንት ልጆች አላችሁ ሽንት ቤት መጠቀም ታበዛላችሁ ነው የምትባሉት ወላሂ የሚያቀቀዋል ሽንት ቤት ስትጠቀሙ በዛ ምንድነው ሁሌ ነው እንደ ሽንት ቤት ምገቡት ልጃችሁ ሽንት ቤት ዘጋብን አፈር ድንጋይ ጣለበት እንትን ጣለበት መከራችሁን እዳችሁን ነው የምታዩት እዳችሁን ስለዚህ ጎጆ ለምናቶንም የራሳችሁን ቤት ለመቀለስ ሞክሩ ልላችሁ እወዳለሁ እንግዳ ከመጣ ውሃ ፈሰሰ ውሃ የለም የውሃውን ቁልፍ እነሱ ይዙባችኋል የውሃውን ቁልፍ
እንደገና በር ቆርቆራችሁ በጣም ነው የምትቸገሩ። ከምንም በላይ ማታ መሸት አድርጋችሁ ስትመጡ በቃ ምንድነው ማን የሚቆረቆረው እንዴ እስካሁን ምን ታደርጋለህ? ስራ እንኳን መስራታችሁ ጓደኛ ጋር ስትገቡ ምንድነው ጫጫ ተበዛ እንደዚህ ነው ምንም ማድረጋችሁ። ቤት ኪራይ እኔ ይሄንም ነግራችሁ ተመራችሁ ራሳችሁን ታሁን እንድትታደጉ ነው። ሰዓት መጡ ከመጣችሁ እመኑኝ አትችሉም። ምንም ነገር አይቻልም። ኢትዮጵያ ላይ መጣችሁ መስራት አትችሉም። ቦታ ግዙ፣ ቤት ግዙ በቻላችሁ አቅም። በተለይ ደግሞ ትልልቅ ህንጻዎች ምናምን ከሆኑ እያጋራችሁም ቢሆን መግዛት ይሻላል ለማትረፍ ስለሚሸጥ ማለት ነው። ምሳሌ ደሴ ላይ ባለፈው 16 ሚሊዮን የተጠራ ቦታ አቅርቤላችኋል። ያን አሁን በማህበር ገዙት መሃል ከተማ ስለሆነ ያዋጣችኋል እላችሁ ወዳለሁ ማለት ነው። እና ማንኛውም ነገር እናንተ የገዛችሁት ነገር ወደ ላይ እንጂ ወደ ታች አይሄድም። ኢትዮጵያ ላይ የሚነግራችሁ ነገር ምንም እህል ይሄ ነጭ እህል ምናምን የሚባለው አይደል? ይሄ ማሽላ ምናምን የሚባለው እኔ ስመጣ አሁን መህር ላይ ማለት ነው መህር ላይ አሁን ባለፈው ከዛሬ 2-3 ወር በፊት 4000 የነበረ አሁን 7000 ብር ነው። በጣም ባታም ነው 7000 ብር ነው። እንደ ምሳሌ ነው የምነግራችሁ 3000 ብር ጨምሯል። አንዲት 100 ኪሎ እህል ላይ ማለት ነው። ያን እንግዲህ ብታባዙት በብዛት አምጣታችሁ ብታባዙት የቱን ያክል እንደሚጨምር እሰቡት። 100 ኩንታል አላችሁ ማለት 100 ሲባዛ በ3000 ወደ ስንት ሺህ ነው? ባራ ብዙ ነው። አባዙት እናንተ ራሱ እና 20 ጨምራ 300 ሺህ ማለት ነው እኮ የምታተርፉት። 100 ኩንታል እህል ቢኖራችሁ ነው 30 ሺህ 300 ሺህ ነው መሰለኝ። ያው 300 ሺህ ነው። ስለዚህ ሁሉ ነገር እየጨመረ እየሄደ ነው ልላችሁ ወዳለሁ። ምንም አይነት ነገር ግዙ ይጨምራል። ስለዚህ ቦታ ቤት የምትፈልጉ ኮምቦልሻ፣ ኬሚሴ፣ ደሴ ሌላም ቦታ የምትፈልጉ ካላችሁ አናግሩኝ። ቤቶችም አሉ ቦታዎችም አሉ አቀርብላችኋለሁ። ስልክ ቁጥሬ አለ አናግሩኝ። በዋትስአፕ በኢሞ አናግሩኝ ኢንሻአላህ። በተለይ በኢሞ ቢሆን ደግሞ የበለጠ ግሩፕ ምናምን ስለሌለው ቶሎ አይላችኋለሁኝ። እናንተ ቤተሰቦቻችሁ ልካችሁ መግዛት ይችላልላችሁ። በተለይ ደግሞ ለመግዛት የበሰላችሁ ማለት ነው። ያው ኮምቦልሻ እንትና ድረስ ተመላሶ ለፍቶ ያው ታውቁታላችሁ። አሁን ሰዓት ትራንስፖርት ውድ ነው፣ የለም በዚህ ላይ መኪና አታገኙም። ልፋቱ በጣም ከባድ ነው ወላሂ። እንደዚህ ነው እላችኋለሁኝ። ሳውዲ እቃ የምትፈልጉ እህቶቼ በተለይ ነጋዴዎች ካላችሁ አናግሩኝ። ቀጥታ እመጣለሁኝ። በርከት ያለ እቃ ካለ ደግሞ ነገውኑ ትኬት ቆርጬ ስለምመጣ ማለት ነው። በርከት ያለ እቃ ካለ እቺ ያው ትንንሽ እቃ ጀመርታ አንዱ ትንሽ አድርጎ ማጠራቅሙ እዛ መስጠቱን መከራ የሚሆነው እውነትና አውራታለን። ነጋዴዎች ካላችሁ ወይም ደግሞ በርከት ያለ እቃ እናዛለን የምትሉ ሽሮ፣ በርበሬ፣ ወይባ ሚስትን የምታሞቅ ወይ ሞቀሽ ለባልሽ የምትዘጋጅ እና የመሳሰለ ነገር የምትፈልጉ አናግሩኝ። ለማንኛውም ነገር ይሄ የኔ ስልክ ቁጥር 0979 0979 60 71 90 0979 60 71 90 በጽሁፍም አስቀምጥላችኋለሁ። አናግሩኝ። ይሄን ቪዲዮ የሰማ እስከ መጨረሻው ድረስ 45 አዎ ብሎ ይጻፍ። ይሄን ቪዲዮ እስከ መጨረሻው የሰማ 45 አዎ 45 አዎ ማለት ነው። እሺና አመሰግናለሁ። ላይክ አድርጉ፣ ሼር አድርጉ፣ ለሁሉም ይዳረስ፣ ይጠቀሙበት። የቤት ኪራይን መመረር እኔ ነግራችኋለሁ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።